በዓለም ላይ ካሉ ምርጥ ወታደሮች አንዱ እንደሆናችሁ አስቡ። በአደገኛ ተልእኮች የታመናችሁና ማንኛውንም ነገር ለመፈጸም የሰለጠናችሁ እና አሁን ሁሉንም ነገር በአንድ አፍታ ታጣላችሁ። ይህ የኪም ጂሃ ታሪክ ነው። ከፍተኛ ችሎታ ያለው የቀድሞ የልዩ ኃይል ወታደር በአንድ ወቅት የባህር ማዶ የግል ደህንነት ወኪል ሆኖ ይሰራ ነበር። ጂሃ ታማኝና በጠላቶች የተፈራ ነበር፣ ግን አንድ አሳዛኝ ክስተት ህይወቱን ለዘላለም ይለውጣል። በውጭ ሀገር በሚስዮን ጊዜ የሚወዳት ሴት በሚስጥር ትገደላለች እና ጂሃ በውሸት ወንጀል ይከሰሳል። በአንድ ወቅት ሌሎችን ሲጠብቅ የነበረው ሰው በጣም የሚፈለግ ሸሺ ይሆናል። ጂሃ ህይወቱን ለማዳን ወደ ደቡብ ኮሪያ አምልጦ ተደብቆ ለመኖር ይገደዳል። ነገር ግን እጣ ፈንታው ብዙም ሳይቆይ በማያውቀው መንገድ ላይ ይጥለዋል። አንድ ቀን ጂሃ በአስጊ ሁኔታ ውስጥ አስደናቂ የውጊያ ችሎታውን በአጋጣሚ ገለጠ። ችሎታው ቾዩጂን የተባለችውን ኃይለኛና ታላቅ ሴትን ትኩረት ይስባል። እሷ ተራ ሴት አይደለችም፣ የፕሬዝዳንት እጩ ብልህና ጨካኝ ሚስት ነች። ስልጣን ቁጥጥርን እንደሚፈልግ የተረዳች ሴት እና ያንን ኃያልነት ለማስጠበቅ ማንኛውንም አይነት ስጋት ለመቋቋም የሚችል ሰው ያስፈልጋታል። ስለዚህ እሷ ለጂሃ ስምምነት ታቀርባለች። ከባለስልጣናት ትጠብቀዋለች እና አዲስ ማንነት ትሰጠዋለች፣ ግን በምላሹ እንደ የግል ጠባቂዋ መስራት አለበት። ከዚያን ጊዜ ጀምሮ ጂሃ ኬቱ በሚባል የኮድ ስም ይጠራል። ግን ለቾዩጂን መስራት ጂሃ ከጠበቀው በላይ አደገኛ ነው። ከቅንጦት ቢሮዎችና የፖለቲካ ንግግሮች ጀርባ የጨለማና የተጠማዘዘ የስልጣን የማታለልና የሚስጥር ጨዋታ አለ። እናም በዚህ ሚስጥር ውስጥ ጎአና የምትባል ወጣት አለች። ጎአና የፕሬዝዳንታዊ እጩ ድብቅ ሴት ልጅ ነች። ከዚህ ቀደም በተከሰተ የፖለቲካ ቅሌት ምክንያት ከዓለም ተለይታ በፍጹም ሊገለጥ እንደማይገባ ሚስጥር ተዘግቶባት ቁጭ ብላለች። ለዓመታት ብቻዋን ያለ ነፃነት፣ ያለ ጓደኞችና ያለ ፍቅር ኖራለች። ጂሃ አናን ለመጀመሪያ ጊዜ ሲያገኛት እንደ ፖለቲካ ስጋት ሳይሆን ብቸኛና የተፈራች ልጃገረድ መደበኛ ህይወት መኖር የምትፈልግ ሴት እንደነበረች ነበር። ቀስ በቀስ ጥልቅ ግንኙነት በመካከላቸው ማደግ ይጀምራል። ለጂሃ አናን መጠበቅ ተልዕኮ ብቻ አይደለም። ያጣውን ሰብአዊነት ታስታውሰዋለች፣ ግን እሷን መጠበቅ ቀላል አይደለም፣ ምክንያቱም በፖለቲካው አደገኛ ዓለም ሁሉም ሰው አጀንዳ አለው። ቾዩጂን ራሷ የተሳሰበ ምስል ነች። አንዳንድ ጊዜ ቀዝቃዛና ተንኮለኛ ትመስላለች፣ ማንንም ለስልጣን ለመሰዋት ፈቃደኛ ነች። ነገር ግን አንዳንዴ ተግባሯ ክህደትና ህመም የደረሰባት ሴት እንደሆነች ያሳያል። የፖለቲካ ውጥረት ሲጨምርና የፕሬዝዳንታዊ ምርጫው ሲቃረብ ጠላቶች በጥላ ውስጥ መንቀሳቀስ ይጀምራሉ። ሀያላን ፖለቲከኞች፣ ሙሰኛ የጸጥታ ኃይሎችና ድብቅ ጠላቶች የአገሪቱን የወደፊት እጣ ፈንታ መቆጣጠር ይፈልጋሉ። እናም በዚህ ገዳይ ትግል መካከል አንድ ሰው ቆሟል፣ ኪም ጂሃ። ጂሃ ያልተለመደ የትግል ብቃቱን፣ ብልህነቱንና ቆራጥነቱን በመጠቀም ከአደጋ ማዕበል መጋፈጥ አለበት። ከአሰቃቂ የእጅ ወደ እጅ ውጊያዎች እስከ ደፋር ማምለጫ እስከ ሚስጥራዊ ተልእኮዎች ድረስ በከፍተኛ ጥበቃ በተጠበቁ ህንፃዎች ውስጥ እያንዳንዱ ጊዜ ህይወቱን ካጠፋው ሴራ ጀርባ ወደ እውነት ይገፋዋል። ነገር ግን ወደ እውነት በተጠጋ ቁጥር አደገኛ ነገሮች እየበዙ ይሄዳሉ። ምክንያቱም አንዳንድ ሚስጥሮች ሙያዎችን፣ መንግስታትንና ህይወትን እንኳን ለማጥፋት በቂ ኃይል አላቸውና። ክህደት ሲስፋፋና ታማኝነት ሲፈተሽ ጂሃ የማይቻል ምርጫ ማድረግ አለበት። ያዳነችውን ሀያል ሴት ማገልገሉን መቀጠል አለበት ወይንስ በእርሱ የምታምነውን ንጹህ ልጅ ለመጠበቅ ሁሉንም ነገር አደጋ ላይ ይጥላል? ኃይል ሁሉም በሚቆጣጠርበት ዓለም አሁንም ፍትህ ያሸንፋል? በአስደናቂ የድርጊት ትዕይንቶች፣ በስሜታዊ ገጸ ባህሪያትና በጠንካራ የፖለቲካ ድራማ የተሞላው ኬቱ ተመልካቾችን ታማኝነት በሚፈተንበትና በቀል በበዛበት አስደሳች ጉዞ ይወስዳል። ጠላቶችን ስለማዋጋት ታሪክ ብቻ አይደለም፣ ሁሉንም ነገር ካጡ በኋላ እንደገና ተስፋ የማግኘት ታሪክ ነው። እና በጉዞ መጨረሻ አንድ ጥያቄ ይቀራል። የተሰበረ ወታደር በእውነት የተበላሸውን ስርዓት አሸንፎ የሚያስብለትን ህዝብ ሊጠብቅ ይችላል? ለማወቅ ከፈለጋችሁ ዘ ኬቱን ማየት አለባችሁ።